ሰላም ቤተሰቦች፣ የዛሬው ቱቶሪያላችን ሌላኛው ቤዚክ የሆነው የዳታ ታይፕ አይነት ዲክሽነሪ የሚለውን ፓይተን ፕሮግራም ላይ ዲክሽነሪ ማለት ምን ማለት ነው፣ ከሌሎች ዳታ ታይፕ አይነቶች ምን አይነት ልዩነት አለው የሚለውን እንዲቴይል እናያለን ማለት ነው። ከዛ በፊት ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ዲክሽነሪ የምንለው እንግዲህ it is one of the basic data types of Python program. በፓይተን ፕሮግራሚንግ ላንጉጅ ላይ ተጨማሪ ቤዚክ ከሚባሉ ዳታ ታይፖች አይነት አንደኛው ነው ማለት ነው። ልክ ሌሎች ዳታ ታይፖች እነ ተፕል፣ ሊስት፣ ሴት it is used to store elements or items as a variable እንዳልነው ልክ እንደ ቫሪያብል አንድ ቫሪያብል ላይ የተለያዩ ኤሌመንቶችን ወይም ቫልዩዎችን ወይም አይተሞችን ስቶር የምናደርግበት ዳታ ታይፕ ነው እንዳልነው ሁሉ ዲክሽነሪም has the same functionality። ዲክሽነሪ የምንለው ተመሳሳይ ፋንክሽናሊቲ ነው ያለው but it has some unique features የሆነ ለየት የሚያደርገው የራሱ የሆነ ፊቸር አለው። so ዲክሽነሪ የምንለው it is the collection which is ordered ነው changeable ነው and dot አለው ዱፕሊኬት ልክ ምንድን ነው ታፕል ላይ ዱፕሊኬትን አይፈቅድም ብለናል። ሴት ላይ ዱፕሊኬሽን አይፈቅድም ብለናል። ልክ እንደዛ ሁሉ ዲክሽነሪም ዱፕሊኬሽን አለው አያደርግም። ኦርደርድ ነው ስንል ዲክሽነሪ ኦርደርድ ነው ስንል ኤሌመንቶቹ ኦርደራቸውን ጠብቀው ነው እኛ አክሰስ ማድረግ ተፈለግ ፕሪንት አውት ማድረግ ተፈለግ ኦርደራቸውን ጠብቀው ነው ፕሪንት አውት ማለት። ለምሳሌ ሴት ኦርደርድ አይደለም አይደለ? ነገር ግን ዲክሽነሪ ለምሳሌ ኦርደርድ ነው ስንል እንምጣና እዚህ ጋር ኤግዛምፕል ላይ እናያለን። ለምሳሌ ይሄ ምንድነው ዲክሽነሪ ነው። ዲክሽነሪ ስንል ከቫልዩ ፔር ነው። ከኮለን ወደዚህ አዘር ሌፍት ሳይድ ያለው ኬ ይባላል። ከኮለኑ አዘር ራይት ሳይድ ያለው ደግሞ ቫልዩ ይባላል ማለት ነው። ስለዚህ እነዚህ ኬ ቫልዩ ፔር የሆኑ ኤሌመንቶችን ወይም ቫልዩዎችን ለአንድ ቫሪያብል አሳልፈን ማለት ነው ይባላል። ልክ እንደ ሴት ሁሉ ሴትም በካርሊ ብሬስ እንደምናስቀምጠው ዲክሽነሪ ደግሞ በካርሊ ብሬስ ነው የምናስቀምጠው። ልዩነቱ ግን ሴት ሲንግል ኤሌመንት ነው፣ በት ዲክሽነሪ ላይ ስንመጣ ኬ ቫልዩ ፔር ነው ማለት ነው። ኬ ቫልዩ ፔር ነው። ለምሳሌ እነዚህን ፕሪንት አውት ብናደርጋቸው በዚህ መልኩ ፕሪንት አደረጋቸው ማለት ነው። እያንዳንዳቸውን ኤሌመንቶች ፕሪንት አደረጋቸው ማለት ነው። ብራንድ ፎር ኬ ቫልዩ ፔር። አሁን እነዚህ አንድ ኬ ቫልዩ ፔር ናቸው፣ አንድ ኤሌመንት ናቸው። በኮማ ለይና ደግሞ እነዚህ ደግሞ ሁለተኛ ኤሌመንቶች ናቸው። ዘን አሁንም በኮማ ለይና እነዚህም ሶስተኛ ኤሌመንቶች ናቸው ማለት ነው። በኬ ቫልዩ ፔር የተቀመጠ ማንኛውም ዳታ ታይፕ ዲክሽነሪ ይባላል ማለት ነው። ኦርደርድ ነው ስንል ግን ለምሳሌ እነዚህን ኤሌመንቶች አክሰስ ማድረግ ብንፈልግ እነዚህ ኪዎቹን ብቻ አክሰስ ማድረግ ብንፈልግ ምን ማድረግ እንችላለን? ለምሳሌ በሉፕ ተጠቅመን አክሰስ ብናደርጋቸው ፎር ኤክስ ኢን ማነው ቫሪያብላችን ዚስዲክት ነው አይደል? ዚስዲክት የሚለው ቫሪያብል ፕሪንት ብናደርገው ኮለን አድርገን ፕሪንት ኤክስ በዚህ መልኩ ፕሪንት አውት አደረጋቸው ማለት ነው። ብራንድ ሞዴል ይር ኦርደራቸውን ጠብቀው ፕሪንት ሆኑ። ብራንድ የመጀመሪያ ኦርደር ነው፣ ዘን ሞዴል ሁለተኛ ኦርደር ነው፣ ይር የሚለው ደግሞ ሶስተኛ ኦርደር ነው ማለት ነው። ኦርደራቸውን ጠብቀው ፕሪንት አውት ነው። ስለዚህ ዲክሽነሪ ምንድነው? ኦርደርድ የሚለውን ፊቸር ሪፍሌክት ያደርጋል ማለት ነው። ቼንጀብል ነው። ሌላው ቼንጀብል ነው ስንል ዲክሽነሪ እንግዲህ ቼንጀብል ነው ስንል ለምሳሌ እነዚህ ኤሌመንቶች አሉት አይደለ? ብራንድ የሚለው ፎርድ አለ፣ ሞዴል የሚለው ሙስታንግ አለ፣ ይር የሚለው 1964 አለ። አሁን ቼንጀብል ነው ስንል እያንዳንዳችን ኤሌመንቶች ቫልዩዋቸውን መቀየር እንችላለን። ለምሳሌ ዚስ ዲክት ኦፍ ይር ብዬ ኮፒ ላድርግና ይር ብዬ እኩል ይሆናል 2022 ብለው ዘን መጨረሻ ላይ ፕሪንት ማን ላድርግ? ፕሪንት
ዚስ ዲክት ብለው ሶሪ ፕሪንት ዚስ ዲክት አሁን ቫልዩ አውቶማቲካሊ ይቀየራል ማለት ነው። ቫልዩ ላይ ስንት ነበር? 1964 ነበር። እዚህኛው ላይ ደግሞ ቲዮኒ ቲዮኒ ቱ ሆነ ማለት ነው። ስለዚህ ሞዲፋይ ማድረግ እንችላለን፣ ቼንጅ ማድረግ እንችላለን። ነገር ግን ቼንጅ ስናደርግ በምን ነው አክሰስ የምናደርገው? በኬ ነው፣ በቫልዩ ሳይሆን በኬ ማለት በዚህኛው ኤሌመንት ፋውንድ ኢን ዘ ራይት ኢን ዘ ሌፍት ሳይድ ኦፍ ዘ ኮለን፣ በዚህ ከኮለን ሌፍት ሳይድ ያለው ኬ ይባላል። ይሄኛው ደግሞ ቫልዩ ይባላል። ስለዚህ ቫልዩን ሞዲፋይ ማድረግ ወይም ቼንጅ ማድረግ ተፈለግን አክሰስ የምናደርገው በኬ ነው። ለምሳሌ ሌሎች ዳታ ታይፕ አይነቶች ላይ እነ ተፕል እነ ሊስት ላይ ዳታ ታይፑን አክሰስ ማድረግ ወይም ሞዲፋይ ማድረግ ከፈለግ በምን ነበር አክሰስ ማድረግ የምንችለው? በኢንደክሱ ነበር። ኢንደክስ 0 ኢንደክስ 1 ኢንደክስ 2 ወይም ኢንደክስ ኔጌቲቭ 1 ኢንደክስ ኔጌቲቭ 2 እያልን በኢንደክሱ ነበር አክሰስ እያደረግን የነበረው። በት ኢን ኬስ ኦፍ ዲክሽነሪ ዊ አክሰስ ኤለመንትስ ባይ ዩዚንግ ዜር ኬስ፣ በዚህ በኬ አክሰስ ማድረግ እንችላለን ማለት ነው። በዛ መልኩ ቼንጅ ማድረግ እንችላለን። ቼንጀብል ነው። ዶንት አለው ዱፕሊኬት ስንል ኬዎቹ ዱፕሊኬት መሆን አይችሉም። ኬዎቹ ዱፕሊኬት ማድረግ መሆን አይችልም። ለምሳሌ ይሄ ሞዴል መስተንግ ብለናል አይደለ? እዚህ ጋር መልሼ አሁን ሞዴል ብዬ መጻፍ አልችልም። ይህንን መልሼ ዱፕሊኬት ማድረግ አልችልም ማለት ነው። በዚህ መልኩ ማስቀመጥ አልችልም። ዱፕሊኬሽን አይፈቅድም ማለት ነው። ዱፕሊኬሽን አይፈቅድም። ይሄው ሞዴል አንድ ጊዜ ነው አይደል? ሁለት ጊዜ ስለጻፍኩት ሁለት ጊዜ ፕሪንት አላደረገልኝም። ዱፕሊኬሽንን አይፈቅድም ማለት ነው። ሶ አይተሞችን በኬያቸው አክሰስ ማድረግ እንችላለን። ሌላ ሌንግዝ ኦፍ ዲክሽነሪ ማወቅ ብንፈልግ ሌን ሜትድ ነው የምንጠቀመው። ልክ እንደ ሌሎቹ ተመሳሳይ ነው። ለምሳሌ ፕሪንት ሌን ኦፍ ዚስ ዲክት ብል አሁን የኤሌመንቶቹን ብዛት ስንት ናቸው? 3 ናቸው። ሶስት ብሎ ይመልስልኛል ማለት ነው። 3 ብሎ መልስልኝ። ሌንግዝ ኦፍ ኤሌመንትስ ኦፍ ዘ ዲክሽነሪ ሁሉም ላይ ዲክሽነሪም ላይ ሊስትም ላይ ተፕልም ላይ ሌንግዛቸውን ለማወቅ ሌን ሜትድ እንጠቀማለን ማለት ነው። ሌን ሜትድ አብሪቬሽን ነው ወይም ሾርት እንትኑ ነው፣ ሌንግዝ እንደማለት ነው። ዳታ ታይፑን ማወቅ ተፈለግን ታይፕ ኦፍ የሚለውን ልክ እንደሌሎቹ ዳታ ታይፖች ታይፓቸውን ስናውቅ እንደነበረው እዚህም ላይ ታይፕ የሚለውን ተጠቅመን እንትን እንላለን ማለት ነው። ለምሳሌ እዚህ ጋር ፕሪንት ታይፕ ኦፍ ዚስ ዲክት ብለው ምንድነው ዲክት ነው የሚለኝ ማለት ነው። ዲክት ክላስ ዲክት አለኝ፣ ዲክሽነሪ ነው እያለኝ ነው ማለት ነው። በዚህ መልኩ ዳታ ታይፑን ማወቅ እንችላለን ማለት ነው። ዲክት ኮንስትራክተርን ተጠቅመን ዲክሽነሪን ስቴት ማድረግ እንችላለን። ሴት ኮንስትራክተር፣ ተፕል ኮንስትራክተር፣ ሊስት ኮንስትራክተር እንደተጠቀምነው ሁሉ ዲክትም የራሱ የሆነ ኮንስትራክተር አለው። ምንድነው ዲክት የሚባል ሜትድ መጠቀም ማለት ነው። ዲክት የሚባል ሜትድ ተጠቅመን ለዛ ለዲክት ኤሌመንት ኬ ቫሉ ፔር የሆነ ቫሉ እንደ አርጉመንት ፓስ ማድረግ ማለት ነው። ዲክሽነሪ አይተምን አክሰስ ለማድረግ እንግዲህ ዩካን አክሰስ አይተም ሰው ዲክሽነሪ ባይ ሪፈሪንግ ቱ ኢትስ ኬ ነው እስካሁን እንዳለው ማለት ነው። እነዚህ ኬ ይባላሉ። በእነዚህ አማካኝነት እነዚህን እየጠራን አክሰስ ማድረግ እንችላለን። አፕዴት ማድረግ የምንፈልግ እነዚህን ኬዎችን እየጠራን ነው እንትን ማድረግ የምንችለው ማለት ነው። አክሰስ ማድረግ የምንችለው ዘን አንድ ኤሌመንት እንደ ኤሌመንት አንድ ቫሉ አለ የለም ብለን ቼክም ለማድረግ ተፈለግን ይህን የምትባለዋ ኪወርድ አለች። በሷን ተጠቅመን አክሰስ ማድረግ እንችላለን። ከዛ መልሳችን አይዘር ቡሊያን ነው የሚሆነው ማለት ነው። ለምሳሌ ምን የሚባል ለምሳሌ ብራንድ የሚባል አለን አይደለ? ዘን ብራንድ እንበልና ብራንድ ዘን ኢን ዚስ ዲክት
ብለን አስርገን ፕሪንት እናድርገው እስኪ። ፕሪንት ቡሊያን ይመልስልናል ማለት ነው። ይህንን ፕሪንት ብናደርገው አይዘር ትሩ ኦር ፎልስ ነው የሚመልስልን። ትሩ አለን። ለምን? ብራንድ የሚባለው ኬ እዚህ ውስጥ እንደ ኤሌመንት ስላለ ማለት ነው። ለምሳሌ ሌላ ብንለው ፎልስ ነው የሚለን። ብራንድ ሳይሆን ምን እንበለው? ለምሳሌ ሌላ ማኑፋክቸር ለምሳሌ እንደዚህ ብንለው ፎልስ ነው የሚለን። ፎልስ አይደለም፣ እንደዚህ የሚባል ኬ የለም እዛ ውስጥ እያለ ነው። ስለዚህ ይህን እንትን ብለን ለምሳሌ ኢፍ ሞዴል ኢን ዚስ ዲክት፣ ይህ ሞዴል የሚባለው ዚስ ዲክት የሚባለው ዲክሽነሪ ውስጥ ካለ ዘን የሆነ ነገር ስራ አለኝ ብዬ ኮድ መጻፍ እችላለሁ ማለት ነው። ፕሪንት ምን ማለት ይችላል? የሆነ ነገር የምፈልገውን ኮድ እዚህ ውስጥ መጻፍ እችላለሁ። ካለ ይጽፍልኛል፣ ያንን ኮድ ኤክስኪዩት ያደርግልኛል። ካለ ኦኬ የስ ኢት ኢዝ አቫይለብል። ይሄን እንደ ኤግዛምፕል ጻፈው እንጂ የስ ኢት ኢዝ አቫይለብል አለኝ ማለት ነው። ይሄን እንደ ኤግዛምፕል ጻፈው እንጂ ግን ሪል ወርልድ ፕሮጀክት ላይ እኛ የምፈልገውን ነገር ኦኬ ይሄ ነገር እዚህ ኤሌመንት ውስጥ እዚህ ዲክሽነሪ ውስጥ እንደ ኤሌመንት ካለ ኦኬ አለ ማለት ነው። ስለዚህ ይሄን ነገር ኤክስኪዩት አድርግልኝ፣ እኛ የምንፈልገውን ፋንክሽናሊቲ ኤክስኪዩት እንዲደረግ ኦርደር ማድረግ እንችላለን። የምንፈልገውን ኮድ እንዲጽፍልን ፕሪንት እንዳደረግልን ወይም ኤክስኪዩት እንዳደረግልን ኮዳችንን እንጽፋለን ማለት ነው። በዚህ መልኩ ግን ያ ኤሌመንት አለ የለም ብሎ ቼክ ለማድረግ ይህን የምትባለው ኪወርድ ታገለግለናል እና ላይ በዚህ መልኩ ቼክ ማድረግ እንችላለን ኮዱን ማለት ነው። ሌላው እንትኖችን አይተሞችን ቼንጅ ማድረግ እንችላለን። እያንዳንዳቸው የምንፈልገውን ነገር በኪያቸው አክሰስ እያደረግን መቀየር እንችላለን። ለምሳሌ ሞዴሉ ሞዴል ዚስ ዲክት ብዬ ለምሳሌ ዚስ ዲክት ከዛ ምንድነው እንትኑ ኪው ሞዴል ነው አይደለ? ሞዴል ብዬ መስታንግ ነበር። ምን ለምሳሌ እኔ ቶዮታ ልበላ፣ ቶዮታ ብለው ዘን ፕሪንት ዚስ ዲክት ብለው አውቶማቲካሊ ይቀይረዋል ማለት ነው። በዚህ መልኩ ሞዴል ብሎ ያደረገልኝ ማለት ነው። በኬ ቫሉዋቸው በኬዩ አክሰስ አድርገን ኒው ቫሉ በመስጠት ሞዲፋይ ማድረግ እንችላለን ማለት ነው። አይተሞችን ሪሙቭ ለማድረግ ሪሙቭ ሜትድን መጠቀም እንችላለን። ፖፕ ሜትድን መጠቀም እንችላለን። ፖፕ አይተም ለምሳሌ ዘ ፖፕ ሜትድ ሪሙቭስ አይተምስ ዊዝ ስፔሲፋይድ ኬ። ለምሳሌ ይሄን ኮፒ አድርገን ነው ሰራው እዛ። ለምሳሌ በዚህ መልኩ ብለው አሁን ሞዴል የሚባለውን ኬ አቮይድ አደረግና ምን ይባል ኤሌመንት ብቻ ይኖረናል? ብራንድ እና ይር ብቻ ማለት ነው። ለምሳሌ ፕሪንት እናድርገው፣ ይሄን ረን እናድርገው። ይኸው ብራንድ እና ይር የሚል ብቻ ቀረን ማለት ነው። ፖፕ ሜትድን ተጠቅመን አቮይድ ማድረግ እንችላለን። ፖፕ አይተም እንደዛው መጠቀም። ፖፕ አይተም ሜትድ ሪሙቭስ ዘ ላስት ኢንሰርትድ አይተም፣ ላስት ኤሌመንቱን ነው። ፖፕ አይተም ካል ላስት ኤሌመንቱ። ስለዚህ እንደ አርጉመንት ፓስ የምናደርገው ነገር አይኖረንም ማለት ነው። ላስት ኤሌመንቱ ነው አቮይድ የሚያደርግልን። ለምሳሌ በዚህ መልኩ እንትን ብንለው እዚህ ፖፕ አይተም የሚባለው እንደ አርጉመንት ፓስ ያደረኩልን ነገር የለም። ስለዚህ ይሄ ፖፕ አይተም ምንድነው ፋንክሽናሊቱ ምንድነው? አውቶማቲካሊ ላስት ኤሌመንትስ ኦፍ ፎር ላስት ኬ ኤሌመንትስ ኦፍ ዘ ዲክሽነሪ አቮይድ ማድረግ ነው ማለት ነው። ስለዚህ ላስት ኤሌመንት ማን ነው? እዚህ ጋር ይር ነው አይደል? ስለዚህ ይርን አቮይድ ያደርግልኛል። እዚህ ዲክት ብለው አሁን ብራንድ ብቻ የሚለውን ብራንድ ፎርድ ብቻ ብሎ ፕሪንት ያደርግልኛል ማለት ነው። ኦኬ ምንድነው የሚለኝ? ሞዴል ዲክት ሶሪ፣ እዚህኛው ጋር ነው ፕሪንት የምናደርገው በዚህ መልኩ ማለት ነው።
ብራንድ ብሎ ፎርድ ብቻ ፕሪንት አደረገልኝ ማለት ነው። ስለዚህ ፖፕ አይተም ካል አውቶማቲካሊ ዊዛውት ፓሲንግ አን አርጉመንት ዊዛውት ፓሲንግ አን ኤሌመንት አስ አን አርጉመንት ኖርማሊ ሜቶዱን ብቻ በመጠቀም ፓረንተሲሱን ዊዛውት አርጉመንት በማስቀመጥ ነው ስቴት የምናደርገው። ነገር ግን አውቶማቲካሊ ላስት ኤሌመንት ኦፍ ዛት ዲክሽነሪ አቮይድ ያደርግልናል ወይም ሪሙቭ ያደርግልናል። ፖፕ ተተጠቀምን ግን ለፖፕ ሜቶዱ ፓስ የምናደርግለት አርጉመንት አለ። ያን ያደረግለት ፓስ ያደረግልነትን ኤሌመንት ብቻ አቮይድ ያደርጋል ማለት ነው። አቮይድ ወይም ሪሙቭ ያደርግልናል ማለት ነው። ፖፕ እና ፖፕ አይተም ሜትድ ይለያያል። ፖፕ ሜትድ ስንል እዚህ ጋር እንደምታዩት ኤሌመንት ኪው ፓስ ማድረግ አለብን እንዲ አርጉመንት ለማ ለፖፕ ሜትድ። ፖፕ አይተም ግን ተሆነ አውቶማቲካሊ ዘ ላስት ኤሌመንትስ ሪሙቭ ማድረግ እንደሆነ ፋንክሽናሊቲ ያውቃል። ምንም ፓስ የምናደርግለት አርጉመንት የለም። ፓረንተሱ ባዶ ነው ማለት ነው። ኦኬ ሌላው ደል የሚባል ኪወርድ አለ። ይሄን ደግሞ አውቶማቲካሊ ሪሙቭ ነው የሚያደርገው። ኬኔሙን ሪሙቭ ያደርገዋል ወይም ዲሌት ያደርገዋል ማለት ነው። ዲሌት ያደርገዋል። ዲክሽነሪውን ቶታሊ ዲሌት ሊያደርግልን ይችላል። ለምሳሌ ደል ብዬ ዚዝ ሞዴል ብያለሁ። ዚዝ ቴክስት ሞዴል ብያለሁ። ሞዴልን አሁን ላይ ሪሙቭ ስላደረኩት ኖርማሊ እስቲ ቀደም ብለን እንትን እንበለው። ለምሳሌ እዚህ ጋር ሞዴል አለ አይደለ? ኦኬ ስለዚህ እዚህ ጋር እንጻፍስ አሁን እንደዚህ ብለው ዚስ ዲክት ብለው አሁን ፕሪንት ዚስ ዲክት ብለው ሞዴልን ዲሌት አድርጎ የተቀሩትን ፕሪንት ያደርግልኛል ማለት ነው። የተቀሩትን ዲሌት ያደርግልኛል። ኦኬ ኬኤርን ሞዴል ኦኬ ሞዴልን ቅድም ሪሙቭ ስላደረኩት ማለት ነው። ለምሳሌ ሌላ ኤሌመንት እንትን እንበል። ሌላ ኤሌመንት ብንጨምር አሁን ለምሳሌ ሶሪ ሞዴል ብራንድ ብለው ለምሳሌ ብራንድ ልበል። ብራንድ በዚህ መልኩ ኢምፒቲ ያደረገልኝ ማለት ነው። ኢምፒቲ ለምን ሞዴልን ቅድም ሪሙቭ አድርጌዋለሁ። ይርንም እንደዛው ሪሙቭ አድርጌዋለሁ። ስለዚህ አሁን ደግሞ ብራንድን ደግሞ ዲሌት ሳደርገው የሚቀረን እንትን ባዶ ስፔስ ነው ማለት ነው። ባዶ ዲክሽነሪ ነው የሚቀረን ማለት ነው። ኦኬ ኖርማሊ ዲክሽነሪውንም ዲሌት ማድረግ እንችላለን። ዲሌት ብለን ዲሌት ብዬ ዲክሽነሪውን ቀጥታ እንትን ብለው አሁን ከዛ በኋላ የሌለ ነው ኤክስ ነው ኤረር ነው የሚያመጣብኝ ማለት ነው። ኔም ዚስ ዲክት ኢዝ ኖት ዲፋይንድ። ለምንድን ነው ዲፋይንድ ያለኝ? ዲሌት አደረኩት ዲሌት አደረኩት እዚህ ጋር ቀድሜ ዲሌት አደረኩ። ዲሌት አደረኩ በኋላ እዚህ ጋር ዚስ ዲክትን ፕሪንት አድርግልኝ አልኩት። ኦልሬዲ ዲሌት የሆነ ነገር ነው ፕሪንት አድርግልኝ ያለ የሌለ ነገር ማለት ነው። ስለዚህ ምንድነው የሚያመጣልኝ? ኤረር ነው የሚያመጣው። ኤረር ኦልሬዲ ሶ አንደኛ ዲክሽነሪውን ቶታሊ ዲሌት ማድረግ እንችላለን። የፈለግነው ኤሌመንት በኬዩ ሴሌክት አድርገን ዲሌት ማድረግ እንችላለን። የምንጠቀመው ዴል የምትለዋል ኪወርድ ነው ማለት ነው። ክሊር ሜትድ ይባላል። ክሊር ሜትድ ደግሞ ሜትድ ኤሌመንት የምፈልገውን ነገር ክሊር ነው የሚያደርገው። ዲክሽነሪውን ባዶ ያስቀረዋል እንጂ ቶታሊ አቮይድ አያደርገውም። ዘንድ ፕሪንት አድርግልን ብንለው ያንን ዲክሽነሪ ባዶ የሆነ ዲክሽነሪ ፕሪንት ያደርግልናል። ባዶ ኤምፕቲ ስፔስ ማለት ነው። ነገር ግን ዲክሽነሪው አለ ዊዛውት ኤሌመንት ማለት ነው። ዊዛውት ኤሌመንት ለምሳሌ እዚህ ጋር ሌላ ተጨማሪ ዲክሽነሪ እስቲ እንፍጠር። ስቱደንት የሚል እንትን ብንል ስቱደንት ብለን ኦኬ ሌላ ዲክሽነሪ ብንፈጥር ከዛ ኔም እንበል ለምሳሌ ኔም ዘን ኔም አበበ አለ ለምሳሌ ዘን ኤጅ እንበል ኤጅ ኤጁ 20 ነው እንበል 20 ዘን ይሩ ስንት ነው? ይር 2000 ይሄን ነው እንል
ዘን ፕሪንት ፕሪንት ስቱደንት ብንለው ስቱደንት በዚህ መልኩ ያመጣቸዋል ማለት ነው። ስለዚህ አሁን ክሊር ሜትድን ብንጠቀም እዚህ ጋር ክሊር ሜትድ ብንጠቀም ስቱደንት ነው እዚህ ጋር የምንጠቀመው ስቱደንት ዶት ክሊር ብንለው ዘን እዚህ ጋር ፕሪንት የምናደርገው ማለት ነው እዚህ ስቱደንት ፕሪንት ብናደርገው ባዶ ነው ማለት ነው። ባዶ ዲክሽነሪው አለ፣ ነገር ግን ኤሌመንቶቹ ክሊር ሆነዋል ተወግደዋል ማለት ነው። ስለዚህ ከዲሌት ሜትድ ይለያል። ዲሌት ሜትድ አውቶማቲካሊ ሪሙቭ ነው የሚያደርገው ዲክሽነሪውን። ክሊር ሜትድ ግን ኤሌመንቶቹ ብቻ ነው እንጂ ዲክሽነሪውን ኦልሬዲ አቮይድ አያደርገው። ዲክሽነሪውን ዊዝ ኤምፕቲ ስፔስ ያስቀምጠዋል ማለት ነው። ዲክሽነሪ ኤሌመንቶችን ሉፕ ተጠቅመን አክሰስ ማድረግ እንችላለን። ለምሳሌ እነዚህን ኤሌመንቶች አክሰስ ማድረግ ብፈልግ አንደኛ ኪዎቹንም አክሰስ ማድረግ እችላለሁ። ለምሳሌ እነዚህን ኪዎችን ፕሪንት ማድረግ ብፈልግ ፎር ኤክስ ኢን ስቱደንት ፕሪንት ኤክስ ብለው ኔም ኤጅ እና ይርን ፕሪንት ያደርግልኛል። ኦኬ ለምን ፕሪንት የሚያደርግልኝ? ክሊር ስላደረኩት ማለት ነው። ክሊር ስላደረኩት ነው። ለምሳሌ ሌላ እንትን እንበል፣ ሌላ አዲስ ዲክሽነሪ ኮፒ አድርገን ስቱደንት ዋን ብንለው ይሄንን ለምሳሌ ስቱደንት ዋን ብንለው ዘን ስቱደንት ዋን ፕሪንት አድርግልኝ ብለው በዚህ መልኩ ያመጣልኛል አይደለ? ዘን አሁን ኤሌመንቶችን ኪዎችን ብቻ አክሰስ ማድረግ ብፈልግ በሉፕ ሜትድ ተጠቅሜ ማለት ነው ፎር ኤክስ ኢን ስቱደንት ዘን ፕሪንት ኤክስ ብለው ኔም ኤጅ ኤንድ ይር ብሎ ፕሪንት ያደርግልኛል ማለት ነው። ስቱደንት ዋን ነው ማለት ያለብን። በዚህ መልኩ ኔም ኤጅ እና ይር ፕሪንት አደረገልኝ ማለት ነው። ኦኬ አይ እኔ የፈለኩት ደግሞ ኪ ቫልዩዎቹ እንዳለ ኔም አበበ ኤጅ 20 ይር 2000 ብሎ ፕሪንት እንዳደረግልኝ ነው ካልኩ ደግሞ ምን ማድረግ አለብኝ? ሌላ ተጨማሪ ሜትድ መጠቀም አለብኝ። ምን ብዬ ፎር ኬ ኮማ ቫሉስ ኮማ ቫሉ ኢን ስቱደንት ዋን ዶት አይተምስ ብዬ ዘን ፕሪንት ማነው ፕሪንት የሚያደርግልኝ? ኬዩን እና ቫሉን ማለት ነው። ኬ ዘን ቫሉ በዚህ መልኩ ፕሪንት ያደርግልኛል ማለት ነው። እኔው ውጤት በዚህ መልኩ ኔም አበበ ኤጅ 20 ይር 2000 ብሎ ፕሪንት አደረገልኝ ማለት ነው። ስለዚህ አንደኛ ኬዎቹንም ብቻ አክሰስ ማድረግ እንችላለን በፎር ሉፕ እዚህ ጋር እንዳየ ነው፣ እዚህኛው ጋር እንዳየ ነው። ወይም ደግሞ ኬ ቫሉ ፔሮችንም ፕሪንት ማድረግ ከፈለግን እዚህ ጋር ልክ እዚህ እንዳየ ነው በኬ ቫሉ አይተምስ የሚባለው ሜትድ ተጠቅመን በዚህ መልኩ አክሰስ ማድረግ እንችላለን ማለት ነው። ዲክሽነሪዎችን ኮፒ ማድረግ እንችላለን።
በዚህ መልኩ እንደምታዩት ማለት ነው። ማይ ዲክት ብለን ዲክት ኦፍ ዚስ ዲክት ብንለው አሁን ለምሳሌ ማይ ዲክት አዲስ ቫሪያብል ፈጥረን ማለት ነው። ዘን ቀጥታ ይዛል። ለምሳሌ ምን ለማለት ተፈልጎ ነው? ይሄ ስቱደንት ዋን የሚባለው ይሄ ዲክሽነሪ ቫሉ አለው አይደለ? ዘን ሌላ ስቱደንት ቱ የሚባል ዲክሽነሪ ልፍጠር ታልኩኝ። ስቱደንት ቱ የሚባል ዲክሽነሪ ስቱደንት ቱ ብለው ስቱደንት ቱ ማለት ደግሞ የስቱደንት ዋን ኮፒ ነው ታልኩኝ። ዶት ዲክት ኦፍ ስቱደንት ዋን ዘን ፕሪንት ስቱደንት ቱ ነው የምለው ማለት ነው። ፕሪንት ስቱደንት ቱ ዘን ቀጥታ የዛን ኮፒ ፕሪንት ያደርግልኛል ማለት ነው። ስቱደንት ቱ ኢዝ ኖት ዲፋይንድ ስፔሊንግ ስህተት ነው የሚሆነው። ስቱደንት ቱ እዚህ ጋር ነው የሚለው በዚህ መልኩ ያወጣልናል ማለት ነው። ስቱደንት ቱ ማለት የስቱደንት ዋን ኮፒ ነው ካል ስቱደንቱን ኢኳልስ ዲክት ኦፍ ስቱደንት ዋን በዚህ መልኩ ኮፒ እናደርጋለን ማለት ነው። ስለዚህ ዲክሽነሪ ኮፒ ማድረግ እንችላለን፣ ኤለመንት አድ ማድረግ እንችላለን፣ ሪሙቭ ማድረግ እንችላለን። በዚህ መልኩ ዲክሽነሪን ክሊርሊ ሞዲፋይ አንድ ቼንጅ ማድረግ እንችላለን ማለት ነው። ሶ ዲክሽነሪን በተመለከተ ይህን ይመስላል። ቀጣይ ከዚህ በመቀጠል የፓይተን ዋነኛ ቤዚክ የሚባሉ ላይብረሪዎች አሉ። እነ ነምፓይ፣ ፓንዳ፣ ማትፕሎትሊብ እና የመሳሰሉ ላይብረሪዎች ቨሪ ኢንተረስቲንግ ሆኑ አንዶች አሉ። እነሱን ይዘን እንመጣለን። ዘን ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉት። እዛ እንደ ቪዲዮ አውቶማቲካሊ ይደርሳችኋል ማለት ነው። ቬሪ ኢንተረስቲንግ የሆኑ ቶፒኮች ናቸው። አሁን በኋላ የሚመጡት ቤዚክ የሆኑ ቶፒኮች ናቸው። የፓይተን ቤዚክ ኮርሶች ናቸው። ሶ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴንክ ዩ